السلام عليكم ورحمة الله وبركاته. እንዴት ናችሁ ውድ ጓደኞቼ? ነገሩ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ የማሳያችሁ የክሬም ከረሜላ አሰራር ነው። ተከታተሉ። እንግዲህ እዚህ ጋር ንጹህ ብረት ድስት አለኝ። ለአንደኛው ክሬም ለዚህ ለአንዱ አንድ ካሳ ውሃ ነው የምጠቀመው ማለት ነው። እኔ ሁለት ስለምጠቀም ሁለት ካሳ ውሃ አድርጋለሁ ማለት ነው። እንግዲህ እዚህ ጋር የምትመለከቱት አንድ ብርጭቆ ውሃ ሊብስላ እዚህ ጋር ሁለተኛው ጨምራለሁ ማለት ነው። ከዛ አሊፍ ሚዶል እንደምታዩት እንግዲህ አሊፍ ሚዶል ጨምራለሁ። አማስለዋለሁ በደንብ ማለት ነው። ያው በግምት ነው የጨመርኩት ሁለት ሚላጋ ማለት ነው የተጠቀምኩት። እንግዲህ ይሄንን ይመስላል አንደኛው። አሁንም ሁለተኛው ከዛ ማማሰል ነው ማለት ነው። ቀጥታ ወደ እሳት እንወስደዋል። ከዛ ማማሰል እስከምንበረከት ድረስ ማማሰል ማለት ነው። እንግዲህ እንዳይፈስባችሁ እንግዲህ እሳቱን ቀንሳችሁ ለ3 ደቂቃ ያህል ማብሰል አለባችሁ ማለት ነው። እንግዲህ 3 ደቂቃ ሆኖታል፣ አጠፋዋለሁ ማለት ነው። እንግዲህ ከጨረስኩ በኋላ ከ3 ደቂቃ በኋላ እንደዚህ ነው። አሁን እዚህ ላይ ቀዳለሁ ማለት ነው። እናንተ ስኳር የብቻው አቅልጣችሁ ከታይ ላይ ስኳር ማድረግ ትችላላችሁ። እኔ ግን ሴቶች ላይ እንዳታደርግ ስለምችል ምንም አይነት ነገር ከታይ አላደረግበትም ማለት ነው። ግን የሚያምረው ራሱ ከታች ስኳር ሲኖረው ነው። በዛ ላይ አይይዝም ስትገለብጡት ሳህን ላይ ማለት ነው። እንግዲህ በዚህ መልኩ አድርጌያለሁ። ያው ቀጥታ ወደ ፍሪጅ ነው የምናስገባው ማለት ነው። እንግዲህ በዚህ መልኩ ቀዝቅዞ ከጨረሰ በኋላ እንግዲህ ከቀዘቀዘ በኋላ ይሄንን ይመስላል ማለት ነው። እንደምታዩት ሳህን ላይ ያደረኩት ማሻአላ ቆንጆ ነው። እኔ መስራቱን እንጂ መብላቱን አልወድም። ስለዚህ ሁላችሁም ሞክሩት። ባይ ባይ። መልካም ምሽት። አሁን ደግሞ ጄሊ እንሰራል። የምጠቀመው ይሄ ነው፣ ካሮት ነው እና የምጠቀመው 3 ፍሬ ነው ማለት ነው። እንደምታዩት እዚህ ጋር 3 ፍሬ አለኝ። ለ3 ፍሬ ለእያንዳንዱ 1 ብርጭቆ ውሃ 3 ብርጭቆ ነው። ግን 3 ብርጭቆ ሳደርገው ስለሚቀጥል እኔ 2 ብርጭቆ ከግማሽ እጠቀማለሁ ማለት ነው። 2 ብርጭቆ የሞቀ ውሃ 1 ብርጭቆ ማነው ግማሽ ብርጭቆ ቀዝቃዛ አድርጌ እጠቀማለሁ ማለት ነው። እዚህ ጋር የሞቀ ውሃ ላይ እንግዲህ እዚህ ጋር 2 ብርጭቆ ከግማሽ ውሃ አድርጌያለሁ ማለት ነው። እንግዲህ አሁን 3ቱን እንጨምራለሁ ማለት ነው። እንግዲህ 3ቱን ጨምራለሁ። አሁን እሳት ላይ አድርጌ እስከሚንተከተክ ድረስ ጠብቀዋለሁ ማለት ነው። እንግዲህ
ተንተክትኳል። ከተንተከተከ ይበቃዋል። አጥፍቼ አውጣዋለሁ ማለት ነው። እንግዲህ ተንተክትኳል። አሁን አወጣ። እንግዲህ ከተንተከተከ በኋላ ይህንን ይመስላል። እዚህ ጋር ሰሃን አዘጋጅቻለሁ። ስለማያስታውቃችሁ የሸፋፍ ናቸው። አሁን እዚህ አድርጋለሁ ማለት ነው። እንግዲህ በዚህ መልኩ ሁሉንም አዳርሰዋለሁ ማለት ነው። እንግዲህ በልክ የተሰራ ነው የሚመስለው። አላነሰም አልጨመረም። እንደምታዩት ሁሉም ቁልባዎች ፉል ሆኗል ማለት ነው። ከዛ ወደ ተላጫ እንጨምራለን። ባይ ባይ።